ወይዘሮ ሰላም የልጇ አባት አቶ ደረጀ ራሱ መሆኑን አስባ ወስናበት ለአቶ ደረጀ ነግራውም ነበር። ወይዘሮ ማርቲ ዳጣን በድንገት ያላሰበችውን ጥያቄ ጠይቃ አስደንግጣትም ነበር። አቶ ደረጀ ጭንቀቱን ለናታን ሲያማክረው ነበር። ሰላም ጤና ይስጥልን ውድና የተከበራችሁ አድማጭ ተመልካቾች በያላችሁበት ዓለም ጥግ የከበረ የናፍቆት ሰላምታችን ይድረሳችሁ። እንኳን ወደዚህ ቻናል በደህና መጣችሁ። ዛሬም በአዲስ ቪዲዮ መተናል በዳጣ ድራማ። እነሆ ቪዲዮን እስከ ፍጻሜ እንድታዩት በአክብሮት ጋበዝን። ወይዘሮ ሰላም በእሷና በእግዚአብሔር መሀል ያለውን ሚስጥር የልጇ አባት ማን መሆኑን ማንም የማያውቀውን ጉዳይ ለአቶ ደረጀ ራሱ አባት ለሆነው ሰው ልትነግረው ወስና ጠርታውም ነበር። አቶ ደረጀም እንደ ወትሮ ስለ ዳጣ ልትጠይቀኝ ነው በሚል ለምን ጠራሽኝ ፕላስ ደግሞ ቴክስት አታድርጊልኝ አላልኩሽም ወይ በሚል በቁጣ እና ደግሞ ጥያቄ የሆነበት ለምን እንደጠራችሁ ወደ ክፍሏ አምርቶ ነበር። ወይዘሮ ሰላምም አቶ ደረጀን ተረጋግቶ ቁጭ ብሎ ልትነግረው የፈለገችውን ጉዳይ እንደምትነግረው ስትነግረውም ነበር። ይህ ጉዳይ ደግሞ እንደ ወትሮ ስለ ዳጣ እንዳይደለ ስለ ሌላ ጉዳይ እንደሆነም እናም ስለ ልጁ አባት ማለትም ስላረገዘችው ስለ ልጅ አባት እንደሆነ ልትነግረው የፈለገችው። አቶ ደረጀም ይህንን ከወይዘሮ ሰላም ሲሰማ ደስ እያለው በፈገግታ ማን ነው እሺ ንገረኝ እያለ ሲጠብቅ እንግዲህ ራሱ አባት መሆኑን ነግራው ነበር። ይህም ለአቶ ደረጀ ትልቅ ዱብዳ፣ በጭራሽ ያላሰበው ያልጠበቀው ይሆናል ብሎ ያልገመተው ነገር ስለሆነ እንግዲህ ራሱን እስከ መሳት አይነት ደረጃም የሚያደርሰው ሆኖ ነበር። እናም ከዚህ ቀደም ከባለፈው ክፍሎች እንደተመለከትነው ወይዘሮ ሰላም ይህንን ሚስጥር በእሷና በፈጣሪ መሀል ብቻ እንደሚቆይ እስከ ሞት ለማንም እንደማትናገረው ለራሷ ለወለደችው ለምትወልደው ልጅም ጭምር እንደማትነግረው የተናዘዘችው ጉዳይ ነበር። ነገር ግን ያው ፈጣሪ እንደ ሰው ስላይደለ ያው ምህረት ጠይቃ በዚህ ጉዳይ ደግሞ ያው ቤተሰቡ አጠቃላይ ስላጨናነቃት ስለጠየቃት የልጇ አባት ማን መሆኑን እንድትናገር የእነሱም ነፃነት ጭምር ስለሆነ ያው አካባቢ ሁሉ አቶ ደረጀን እየጠረጠረው ስለሆነ ይህን ነገር ማወቃቸው ለእነሱም ነፃነት የሚያስገኝ ነገር ስለሆነ ስለደጋገሙባት አጥብቀውም ስለጠየቋት ጥርጣሬም እጅግ ስለበዛባቸው ከዛ ሁሉ ነፃ ለመሆን ለራሱ አባት ለሆነው ለሚመለከተው ሰው መናገር በቅድሚያ ስላለባት ወደ ክፍሏ ጠርታ እንግዲህ ይህን ጉዳይ ይህን ታላቅ ጉዳይ ያልተጠበቀ በአቶ ደረጀ ዘንድ እንግዲህ ይሆናል ብሎ ያላሰበውን ነገር ነግራው ዱብዳ ሆኖበትም ነበር። አቶ ደረጀ የራሱ ጭንቅ የዳጣ ሁኔታ ሚስጥሩን ይህንን ለወይዘሮ ማርቲ እንዴት መናገር አለብኝ እያለ በዚህ ሀሳብ ተጨንቆ እያለ እንግዲህ በእንቅርት ላይ ጆሮ ደግፍ እንደሚሉት በተጨማሪም ይህ ከባድ ነገር እንግዲህ እንደሰማ ነው። እንዴት አድርጎ ነው ይህንን ሁኔታ ይህን ከባድ ሚስጥር ለዚህ ቤተሰብ ይፋ የሚያደርገው? እሱስ ተቀብሏል፣ ሰምቷል፣ ይህን ጉዳይ ያውቃል፣ አውቆታልም። ከዚህ በኋላ አጠቃላይ ቤተሰቡ እንዲያውቅ እንዴት አድርጎ ነው? የዳጣም የአንድ ሰው እንኳን ከብዶታል። አሁን ደግሞ ሁለት ሲሆንበት ይህን ጉዳይ እንግዲህ ለባለቤቱ ለምታምነው ለምትወደው እንግዲህ አጋሩ ለሆነችው ለወይዘሮ ማርቲ በምን አይነት መልኩ ሊገልጽላት ሊነግራት ሊያሳውቃት ይችል ይሆን? አቶ ደረጀ እጅግ ከባድ አጣብቂኝ ውስጥ ገብቷል። በስካር መንፈስ በአንድ ቀን ስህተት የተከሰተው የተጸነሰው ጽንስ እንግዲህ ተወልዶ 19 ዓመታትን አስቆጥሮ ዛሬ ላይ ይህንን ነገር እንግዲህ ይፋ ለማውጣት ለማሳወቅ ለምትወደው ለምታምነው ሚስቱ ለመናገር ጭንቀት ሆኖበት በዚህ አጣብቂኝ ውስጥ እያለ እንግዲህ ሌላ ተጨማሪ ከባድ ዱብዳ መጥቶበታል። አቶ ደረጀ እንግዲህ ይህንን እንዴት አድርጎ ለወይዘሮ ማርቲ ይነግራት ይሆን? እንግዲህ ለሚቀርበው አንዳንድ ነገሮችን ለሚያማክረው በተለያዩ ነገሮች ላይ አብሮ ዲስከስ ለሚያደርገው ለናታን ያው ሚስጥሩን በግልጽ ባይነግረውም እያስጨነቀ ስላለው ጉዳይ በከፊል እያወጋው ነበር። እናም እንደተሳሳተ ሰው በአጠቃላይ እንደሚሳሳት አጠቃላይ ሰው ፍጹም እንዳይደለ
በሰዎች ዘንድ እምነት፣ ተቀባይነት ትልቅ ቦታ ያላቸው ሰዎችም ጭምር እንደሚሳሳቱ እየነገረው እናም እኔም ተሳስቼ አውቃለሁ እያለ በአጠቃላይ በተዘዋዋሪ እየነገረው ነበር። ሲጀመር ናታንም ይህንን ሚስጥር ያውቃል። ያው ከዳጣ ጋር ፍቅር በመጀመሩ ዳጣም ይህንን ሚስጥር ነግረዋለች። ስለሆነም በአቶ ደረጀ ቤት ናታን የሚያውቅ አልመሰለውም እና እንዲሁ በከፊል ሲነግረው ናታንም እያጽናናው እያበረታታው በቃ ካለበት ነገር ውስጥ እንዲወጣ መፍትሄ የሌለው ነገር ምንም እንደሌለም ጭምር እየነገረውም ነበር ለአቶ ደረጀ። በሌላ በኩል ወይዘሮ ማርቲ እንግዲህ ዳጣን ድንገታዊ ጥያቄ ጠይቃት አስደንግጣትም ነበር። አቶ ሲሳይ ጋር አባትሽ ጋር ደዊና ስልኩንም ለእኔም ስጭኝ እስከዛሬ ድረስ የት ነሽ ብሎ የማይጠይቅሽ ለምንድን ነው ስትል በመገረምም እንድትደውል አድርጋትም ነበር። ዳጣም ያላሰበችው ድንገታዊ ጥያቄ ስለሆነ እጅግ ተደናግጣም ነበር። ሆኖም ግን ያው ሌላ ጊዜ ለመደወል በሜል በተለያየ ምክንያት ይህን ጥያቄ ለማለፍ ስላልቻለች ቆይ ስልኬን ላምጣ በሜል ሄዳም አምጥታም ነበር። እንደገናም ወይዘሮ ማርቲም ደዊ ብላ አጥብቃ ስትጠይቃት ያው አባቷ ጋር ደውላ ነበር አቶ ደረጀ ጋር እና ሲሳይ በሚል እንግዲህ ሲሳይ ልታወራኝ ትችላለህ ምናምን ብላ እውነቱን እንግዲህ ልታጋፍጠው ነበር እዛ ጋር። እሱ ግን ከናታን ጋር በዛ ሰዓት ቁም ነገር እያወራ ስለሆነ የእሷ ንግግር ዳጣ ጥያቄ ደግሞ ቀልድም መስሎት በኋላ እንነጋገራለን በሚል ስልኩን ዘግቶባት ነበር። ታዲያ ይህ አጋጣሚ ለዳጣ ጥሩ ሆነና አየሽ ለራሴ ጊዜና ትኩረት እንኳን የማይሰጠኝ አባት ነው ስልኩን ዘጋብኝ በሚል እና ሌላ ጊዜ ደውዬ ያገናኝሻለሁ ብላ በዚህ ልታመልጥ ስትል፣ ነገር ግን ወይዘሮ ማርቲ ስልኩንም ጭምር እንድትሰጣት ጠይቃት ነበር። ይህን ጊዜ ዳጣም በመደናገጥ ስልኩንም ቢሆን ሌላ ጊዜ ራሱን አስፈቅጄ አውርቼው አሳውቄው ነው የምሰጥሽ በሚል አሳምናት ነበር። እንግዲህ ወይዘሮ ማርቲም ሰውን በማሳመን እንጂ በማስገደድ ወይም ደግሞ መብቱን በመንካት አንድ ነገር ማድረግ ስለማትፈልግ የዛን ሰው መብትም የምትጠብቅ የምታከብር የምትረዳም እናት እንደመሆኗ ዳጣንም እሺ ብላትም ነበር። ሆኖም ግን ይህ ጥያቄ ለዳጣ ስጋትን አጭሮባት ነበር። ምክንያቱም በተለያየ አጋጣሚ እንግዲህ ያው እየጠረጠሯት እንደመሆኑ ይህንን ተረድታ ብሎም በደንብ የምታምነው ይህንን ትዳር በጣም የምትወደው የምታከብረው የምታምነው ባለቤቷ ወይዘሮ ማርቲ እንኳን በዚህ ልክ እየጠረጠረች ነው ስትል ከዚህ ሁሉ ጥርጣሬና ወይ ስጋት ጭንቀት ራሴን ከዚህ ባወጣ እንደ ቀድሞ የቀድሞ ኑሮዬን ብኖር ይሻለኛል እስክትል ድረስ አድርሷት ነበር። ይህ ብቻም ሳይሆን እንግዲህ በቀጣይ የሚሆነው ነገር ሁሉ አሳስቧታል ዳጣን። ምክንያቱም ይህ ሚስጥር ሲወጣ ይህ ቤት ይህ አጠቃላይ ቤተሰብ ትዳሩ እንዴት ይሆን በሰላም እንግዲህ ይህ ነገር እንደማይፈታ ውስጧ እየነገራት በታላቅ ፍርሃት ውስጥ ናት። ነገር ግን አብሯት ያለው የሚያበረታታት የሚያጽናናት አፍቃሪዋ ናታን ግን እያጽናናትም ይህ ሁሉ እንደሚያልፍ ነገሮች ሁሉ ለካም እንደሚሆኑ ሁሉ ነገር መፍትሄ እንዳለውም እየነገራት እያጽናናትም ነበር። በተጨማሪም እንግዲህ ሌላ ዱብዳ ሌላ ሚስጥር ዳጣም ጭምር የማታውቀው ነገር ግን እሷንም የሚወክል ተጨማሪ ሚስጥር መኖሩንም ብታውቅ ይበልጥ እንግዲህ ዳጣም ጭምር እንደምትጨናነቅ ነው። በአጠቃላይ እንግዲህ በዚህ ክፍል የቃኘነው የተመለከትነው ይህንን ይመስላል። አቶ ደረጀ እንግዲህ በቀጣይ ምን አይነት ሪያክሽን ያሳይ ይሆን? ይህንን ትልቅ ሚስጥር ወይዘሮ ማርቲ ወይዘሮ ሰላም ነግረዋለች። እናም ሰምቶ እንዴትስ ይህን ጉዳይ ሊፈታው ይችል ይሆን? አንዱ ጉዳይ አንዱ ሚስጥር ትልቅ ተራራ ሆኖበታል፣ ከብዶታል፣ ተጨንቆበታል። እያብሰለሰለ ውስጡን እጅግ እያስጨነቀ ያለው ጉዳይ ሆኗል። ተጨማሪ ደግሞ ሌላ ይህንን ዱብዳ በመስማቱ እንዴት አድርጎ ይቀርፈው ይሆን?
በእርግጥም የዳጣን አባትነት እሱ የሚያውቀው ጉዳይ ነው። ያመነበትም ትክክል እውነትም ነው። እሱ አውቆ በውኑ እያወቀ ስላደረገው። ነገር ግን አሁን የተረገዘውን ልጅ አባት አንተ ነህ ሲባል እንግዲህ እሱ የሚያውቀው ነገር የለም። አባት ሌላ እንደሆነ ማን እንደሆነ ለማወቅ የጓጓ ባለበት ጊዜ አንተ ነህ አባቱ ብሎ ሲባል ይህ ሰው እንግዲህ ሞቼ ነው በምን እንዴት ሊሆን ይችላል የሚል ጥያቄን ሊያጭርበትም ይችላል። ሆኖም ግን ለማወቅ በስተመጨረሻም ያው ዲኤንኤ ድረስ እንደሚካሄድም ነው ለማረጋገጥ። ከዛም በተጨማሪም ያው ወይዘሮ ሰላምም ታስረዳዋለች ጉዳዩ ከጅምሩ እንዴት እንደሆነ እንዴት ልታደርገው እንደቻለች እንዴት እንዳደረገች እንዴት እንደተከናወነ ነገሮችን ሁሉ ልታስረዳው ትችላለች። በዛ ጉዳይም ባያምን እስከ ዲኤንኤ የመሄድም ቻንስም አለ። በዛም በዚህም ነገሩ እውነቱ መውጣቱ አይቀርም። እውነት እሱ አባት መሆኑ መረጋገጡ አይቀርም። ከዚህም ቀደም እንግዲህ እሱ አላስተዋለም እንጂ በተለያዩ አጋጣሚዎች ስለ ዳጣ በሚያወሩ ሰዓት ወይዘሮ ሰላም አሁን ያረገዘችውን ልጇን ምትኬ ሴት ከሆነች ምትኬ እላታለሁ ብላ ለምን እንዳረገዘችም ልታስረዳው ያው ዳጣ በመጥፋቷ ማለትም ዳጣን ስለማታውቃት ሳታውቃት በፊት ስለጠፋች ከአብራኳ እንግዲህ ስለጠፋች እሷ እንኳን እሷን ብተካ በሚል ከራሱ ያው እንዳረገዘች ምትኬ እላታለሁ አይነት ነገር ስትል ነበር። ያው እሱ ባይረዳም በተለያየ አጋጣሚ አባት እሱ መሆኑን ወይም ደግሞ የሆነ ብቻ ፍንጭ የሚሰጥ ነገር ስትጠቅስ ነበር። እሱ ግን ያው አልተረዳም። ሲቀጥል ሊረዳውም የማይችል ጉዳይ ነው። እንግዲህ አሁን ላይ ግን ፈጦ መጥቶ እውነቱን ነግረዋለች። በቀጣይ ምን ይፈጠር ይሆን? እጅግ ልብ አንጠልጣይ ፓርት ላይ ነው። ቀጣዩንም በቀጣይ ክፍል የምናጋራችሁ ነው የሚሆነው። እንግዲህ በሌላ ቪዲዮ እስከምንገናኝ በዚሁ እየተሰናበትኩ ይህንንም ቪዲዮ እስካሁን እስከ ፍጻሜ አብራችሁን ቆይታችሁ ስለተመለከታችሁ ከልብ እያመሰገንኩ በያላችሁበት ቸር ቆዩ እንላለሁ። መልካም ቀን